የግንቦት 6 ዜናዎቻችን። በፈረንጆቹ 2025 ኢትዮጵያ ዜጎቿ ወደ ውትድርና በፈቃደኝነት ሊሄዱ የተዘጋጁባት 9ኛዋ ሀገር ሆና ተመዝግባለች። ህንድና ቻይና አንደኛና ሁለተኛ ሆነው ሲቀመጡ ዩናይትድ ስቴትስ ኦፍ አሜሪካ ደግሞ በአምስተኛ ላይ ተቀምጣለች። እንዲሁም ባለፈው የፈረንጆቹ ዓመት በ2024 ኢትዮጵያ በአፍሪካ ጠንካራ የመከላከያ ሰራዊት ያላት 5ኛዋ ሀገር ሆና ስትቀመጥ ግብጽ የመጀመሪያውን ደረጃ ይዛ አሳልፋለች። ኢትዮጵያ በ10 ወራት ከቡና 2 ቢሊዮን የሚጠጋ የአሜሪካ ዶላር አገኘች። የኢትዮጵያ ቡናና ሻይ ባለስልጣን በተያዘው የ2017 በጀት ዓመት በ10 ወራት ወደ ውጭ ከተላከ ቡና 1.868 ቢሊዮን የአሜሪካ ዶላር ማግኘቱን ገልጿል። ባለስልጣኑ በበጀት ዓመቱ 10 ወራት 240,753 ቶን ቡና በመላክ ከዚህም 1.315 ቢሊዮን የአሜሪካ ዶላር ገቢ ለማግኘት አቅደው እንደነበር ዋና ዳይሬክተሩ ዶክተር አዱኛ ደበላ ጠቁመው፣ ነገር ግን ከእቅዱ 147 በማሳካት 344302 ቶን ኤክስፖርት ተደርጎ 1.868 ቢሊዮን የአሜሪካ ዶላር ገቢ ማግኘታቸውን አስታውቀዋል። ዳይሬክተሩ አፈጻጸሙን አስመልክተው ሲያብራሩ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ረገድ 145316.3 ቶን ወይም 70% እንዲሁም በገቢ ደግሞ 869.13 ሚሊዮን የአሜሪካ ዶላር ወይም 87% ጭማሪ ተመዝግቧል። ይህም አፈጻጸም በሀገሪቱ የአንድ ዓመት ኤክስፖርት ታሪክ እንኳን ተገኝቶ የማያውቅ እንደሆነ ተናግረዋል። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትናንት በመኪና አደጋ ህይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጽሟል። ዶክተር ተፈራ መክት ከሰሙ የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባችው ሙሽሪት ፓይለት ማህሌት አባተ አባት ናቸው። ዶክተር ተፈራ መክት በደረሰባቸው የመኪና አደጋ ትናንትና ሞጆ አካባቢ ህይወታቸው ማለፉ ተሰምቷል። ዛሬ 9 ሰዓት ሞጆ ስላሴ ቤተክርስቲያን የቀብር ስነ ስርዓታቸው ተፈጽሟል። ነፍስ ይማር። ለቤተሰብና ሙሽሮችም መጽናናትን ተመኘ። ሰበር ዜና ተሰምቷል። ህወሓት ከፓርቲነት ተሰርዟል። ከኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ መግለጫ ወጥቶበታል። በምዕራብ ሐረርጌ ዞን ሸነንዱጎ ወረዳ በደረሰ የትራፊክ አደጋ የ11 ሰዎች ህይወት ማለፉ ተገልጿል። ከሟቾቹ በተጨማሪ በ25 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የዞኑ ኮሚኒኬሽን ጽሕፈት ቤት ኃላፊ ፋሪድ ኢሳቅ ለፋና ገልጸዋል። አደጋው የተከሰተው በተለምዶ አይሱዙ ተብሎ የሚጠራው የደረቅ ጭነት ተሽከርካሪ 42 ሰዎችን ከተለያዩ ዕቃዎች ጋር ጭኖ ከዋልዳያ ከተማ ወደ ማሳላ ወረዳ በመጓዝ ላይ ሳለ በመገልበጡ ነው ብለዋል። ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። እስካሁን ድረስ የዋሸሁት ይበቃኛል፣ እስካሁን አብዝቼ የታገስኩትም ይበቃኛል ሲሉ አቶ ጌታቸው ረዳ ትናንትና ማታ ከፋና ብሮድካስቲንግ ኮርፖሬት ጋር ባደረጉት ቃለ ምልልስ ተናግረዋል። አቶ ጌታቸው በቃለ ምልልሳቸውም ብዙ ነገሮችን አንስተዋል። እኛም እስኪ በወፍ በረር የተወሰኑትን እናካፍላችሁ። በትግራይ ያለው የወርቅ ንግድ ከፕሪቶሪያው ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞው የጊዜው አስተዳደር ፕሬዝዳንትና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያው ስምምነት ከተፈራረምን በኋላ የጀመረ ይመስለዋል ያሉ ሲሆን ግን ጦርነቱም የተካሄደ ንግዱ ነበረም ብለዋል። እኔም ማምንበትን ትግል ነው ያካሄድኩት ያምናለሁ። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው ይታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀንስም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶች ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉ አጋልጠዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። አቶ ጌታቸው የኤርትራን ሰራዊት እናፍርሰው በሚል ዓላማ ዘመቻ የጀመረና ዘመቻውን የሚመራው አመራሮች ሰዎችን እያፈነ ገንዘብ ሲሰበስብ እንደነበርም ተናግረዋል። ሰው ሲሾጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ወርዷል ወይ ይባላል። ታፍንና ይዘህ 27 ወጣት አንድ ቤት ተዘጋና
ቤተሰቦች ያላቸው ውጭ ሀገር የሚባሉትን ሰዎች አካውንት እየተጠየቀ እያንዳንዱ ሰው በትንሹ $4000 እንዲያስገባ ተደርጓል። በጠቅላላው 4 ሰው ከፈን $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉ ብለዋል። ይህ ተግባር በመጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩንም ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለሕግ እንዲቀርቡ ሙከራ ቢደረግም ማቅረብ ያልተሻለና 2 ዓመት እንደሆነም ጠቁመዋል። አቶ ጌታቸው ይህን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጽሙ ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውም ያላጠፋውም እርስ በራስ የመተጋገዝ ባህሪ ያላቸው ሲሉም ተደምጠዋል። ከዚህ በተጨማሪ አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮችም ጨምረው ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከ መጨረሻው ሰዋለሁ እያለ የሚፎክር ጀነራል አለ። አሁንም እንዲህ አይነቱ የወርቅ ንግድ ውስጥ ነው ያለው ሊባል ይገባል ብለዋል። አቶ ጌታቸው እነ ጀነራል ምግበና በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት የጀግንነት ወጣት መስዋዕት ተደርጎ የመጣ ጀግንነት ነው ያሉት አቶ ጌታቸው እነዛ ወጣቶች ለስደት በሚዳረግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይን ግዛት አንድነት ለማረጋገጥ አድርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። እና ኃይለሥላሴም አሁን በትግራይ ህዝብ አንድነት ስም የትግራይ ወጣት ከኤርትራም ጋር ቢሆን አብሬ ለማገዶነት እዳርገዋለሁ በሚል በጀግንነት ስም እየፎከረ ነው ሲሉ ገልጸዋል። እነ ምግበ እና ኃይለሥላሴን በወንጀል የተነከሩ ሰዎች ናቸውም ብለዋል። ድንገት ሰላም ቢፈጠር ተጠያቂ ይሆናሉ፣ አደጋ ውስጥ ገባሉ ብሎ ስለሚያስቡ ግርግሩ እንዲያልቅ በፍጹም አይፈልጉም ሲሉ ገልጸዋቸዋል። የትግራይን ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ ጠቆሙት አቶ ጌታቸው የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነው ብለዋል። ሰላም መፈጠር አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ ጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩ ዘራፊዎች ገልጸዋል። ግንባር አዛዥ ነኝ ይላል፣ ወርቅ ሲዘርፍ ነው ግን የሚውለው ብለዋል። በ2014 ወጣቶች በየግንባሩ ሲተናነቁ በርቀት ዳባት ሊማሊሞ ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ሰዓት በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉ ተደምጠዋል። በዚህ የዝርፊያ ኔትወርክ ፖለቲከኛውም እንዳለበት ገልጿል።